ጤና ይስጥልን የሀብለን ዩቲዩብ ቪዲዮ ተከታታዮች በዛሬው ቪዲዮ ደግሞ ቻይልድ ዴቨሎፕመንት ኢሲሲኢ 2021 ዩኒቱን ከኔ ጋር አብረን እናያለን። ቪዲዮን ከመጀመሪያ በፊት ላይክ በማድረግ እንድትጀምሩ ጠይቃለሁ። ለዚህ ቪዲዮ ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ ተባበሩ። ስለዚህ ዛሬ ዩኒት 2 የምናየው ቲዮሪስ ኦፍ ሂውማን ዴቨሎፕመንት ነው። በዚህ ስር የመጀመሪያው የምናየው ኢንትሮዳክሽን ነው። ከዛ ውጪ 2.2 ላይ ሳይኮሶሻል ቲዮሪ ኤንድ ስቴጅ ኦፍ ሳይኮሴክሹዋል ዴቨሎፕመንት እናያለን። 2.3 ላይ ዘ ሳይኮሶሻል ቲዮሪ 2.4 ፒያጄት ኮግኒቲቭ ቲዮሪ። ሌላኛው ደግሞ ቲዮሪ ኦፍ ሞራል ዴቨሎፕመንት ላይ ዋት ኢዝ ሞራል ዴቨሎፕመንት፣ ኮበርግ ቲዮሪ ኤንድ ሶሻል ለርኒንግ ቲዮሪ በዚህ ዩኒት ውስጥ አብረን እናያለን ማለት ነው። ሶ ወደ ኢንትሮዳክሽን ስንገባ ሂውማን ዴቨሎፕመንት ቲዮሪ ኤክስፕሌን ሃው ፒፕል ግሮ ኤንድ ቼንጅ ፊዚካሊ ኮግኒቲቫሊ ሶሻሊ ኢሞሽናሊ ኤንድ ሞራሊ ስራውት ዘ ላይፍ ነው። ሂውማን ዴቨሎፕመንት ቲዮሪ ስንል የሰው ልጆች በአይምሮ፣ በአካል፣ በማህበረሰብ፣ በኢሞሽን ኤንድ በሞራል እስከ ህይወቱ መጨረሻ ድረስ የሚኖረውን ቼንጅ እና ግሮ ነው ኤክስፕሌን የሚያደርገው ማለት ነው። ዚስ ቲዮሪ ሄልፕ ቲቸርስ፣ ፓረንትስ፣ ኬርጊቨርስ ኤንድ ሳይኮሎጂስት አንደርስታንድ ችልድረን ኒድ ኤንድ ፕሮቫይድ ኦፖርቹኒቲስ ለርኒንግ ኤክስፒሪየንስ ነው። ስለዚህ ይሄ ለወላጆች ሊሆን ይችላል፣ ለመምህራን እንዲሁም ለህጻናት ተንከባካቢዎች ስለ ህጻናት ፍላጎት እንዲረዱና ልጆችን ማገዝ እንዲችሉ ያደርጋል ማለት ነው። ኢች ቲዮሪ ኢንፈሳይዝ ዲፈረንት አስፔክትስ ኦፍ ዴቨሎፕመንት ኤንድ ኦፈርስ ፕራክቲካል ጋይድላይንስ ፎር ኤዱኬሽን። ስለዚህ እነዚህ እያንዳንዱ ቲዮሪዎች በተለያዩ አስፔክት ኦፍ ዴቨሎፕመንት ላይ መሰረት ያደረጉ ስለሆኑ እንደ ኤዱኬተር ፕራክቲካል የሆኑ ጋይድላይኖችን እንዴት ነው መጠቀም የምንችለው የሚለውን ነገር እንድንማርና አንደርስታንድ እንድናደርግ ያደርገናል ማለት ነው። ሶ ወደ መጀመሪያው ቶፒክ ስናይ የመጀመሪያው ቲዮሪ የምናየው ሳይኮሴክሹዋል ቲዮሪ ነው። ይሄ ቲዮሪ የሲግማንድ ፍሮይድ ቲዮሪ ነው። ሲግማንድ ፍሮይድ ፕሮፖዝድ ዛት ፐርሶናሊቲ ዲቨሎፕ ስሩ ኤ ሲሪስ ኦፍ ሳይኮሴክሹዋል ስቴጅ ብሎ ነው የሚያስበው። አኮርዲንግ ቱ ፍሮይድ ኤርሊ ቻይልድሁድ ኤክስፒሪየንስ ግራጁዋሊ ኢንፍሉዌንስ አዳልት ፐርሶናሊቲ ነው። ስለዚህ እንደ ፍሮይድ ሀሳብ ኤርሊ ቻይልድሁድ ኤክስፒሪየንስ በጣም አስፈላጊ ነው፣ አዳልትሁድ ፐርሶናሊቲያችንን ኢንፍሉዌንስ ስለሚያደርግ ማለት ነው። ስለዚህ የሳይኮሴክሹዋል ስቴጆችን ወይም ዴቨሎፕመንታል ስቴጆችን ስናይ የመጀመሪያው የምናገኘው ኦራል ስቴጅ ነው። ይሄኛው ኦራል ስቴጅ ከበርስ አብቱ 1 ይር ነው ማለት ነው። ህጻን ልጆች ከተወለዱ እስከ 1 አመታቸው ላይ ያሉ ልጆችን ኦራል ስቴጅ ውስጥ ነው የሚከታቸው ማለት ነው። ፕሌዠር ሴንተር ኦን ዘማውዝ ነው። በዚህ እድሜ ያሉ ልጆች ፕሌዠራቸው ያለው ምናቸው ላይ ብሎ ነው የሚያስበው አፋቸው ላይ ወይም ደግሞ ማውዝ ላይ ነው ማለት ነው። ኢንፋንትስ ኢንጆይ ሳኪንግ ቢቲንግ ኤንድ ፊዲንግ ማለት ነው። ስለዚህ ህጻናት ጨቅላ ህጻናት እንደተወለዱ ስናይ ያገኙትን ነገር በሙሉ ወደ አፋቸው መክተት፣ መብላት፣ ማኘክ እንዲሁም ደግሞ ጡትም መጥባት ሊሆን ይችላል። ስለዚህ እነዚህ ነገሮች ላይ ማድረግን ኢንጆይ ያደርጉታል ማለት ነው። ስለዚህ ሰክሰስፉል ኮምፕሊሽን ዲቨሎፕ ትረስት ኤንድ ኮንፈርት ነው። ስለዚህ በዚህ እድሜ ላይ ህጻናት በደንብ የእናቱን ጡት እንዲጠቡ ካደረግን ምንድነው ዲቨሎፕ የሚያደርጉት ትረስት ነው ማለት ነው። ኬርጊቨራቸውን አካባቢያቸውን ማመን ይጀምራሉ። እንዲሁም ደግሞ ምቾት ይሰማቸዋል፣ ኮንፈርት ይሰማቸዋል። በተቃራኒው ግን ይሄ ፍላጎታቸው የማይሟላ ከሆነ ሚስትረስትን ዲቨሎፕ ያደርጋሉ ማለት ነው። ተጠራጣሪዎች ይሆናሉ ማለት ነው። ስለዚህ የመጀመሪያው ስቴጅ ምንድነው? በሳይኮሶሻል ዴቨሎፕመንታል ስቴጅ ላይ ኦራል ስቴጅ ነው የመጀመሪያው ስቴጅ ማለት ነው። ሁለተኛው ስቴጅ አናል ስቴጅ ነው። አናል ስቴጅ ደግሞ ከ1 አመት እስከ 3 አመት ባሉ ልጆች ላይ ያለ ስቴጅ ነው ማለት ነው። በዚህ እድሜ ክልል ያሉ ልጆች አናል ስቴጅ ላይ ያሉ ልጆች ናቸው። ፕሌዠር ፎከስን ቦል ኤንድ
ብላደር ኮንትሮል ላይ ነው ማለት ነው። ስለዚህ ሰገራ ሲመጣ መቆጣጠር በዚህ እድሜ ላይ ፕሌዠር ፎከሳቸው ነው ማለት ነው። ቶይሌት ትሬኒንግ ዘ ሜጀር ዴቨሎፕመንታል ታስክ ነው። በዚህ እድሜ ላይ ያሉ ልጆች ሽንት ቤት መጠቀምን መለማመድ መቻል አለባቸው ማለት ነው። ይሄንን ሽንት ቤት መጠቀምን ደግሞ ዴቨሎፕ ካደረጉ ችልድረን ለርን ሰልፍ ኮንትሮል ኤንድ ኢንዲፔንደንስን ይማራሉ ማለት ነው። ራስን መቆጣጠርና ኢንዲፔንደንስን እየተማሩ ይመጣሉ። በተቃራኒው ግን ህጻናት ቶይሌት በስነ ስርዓት ትሬን ካልተደረጉ ሰልፍ ኮንትሮል የሌላቸው እንዲሁም ደግሞ ዲፔንደንት የሆኑ አደልት ሲሆኑም እንኳን ዝርክርክ የሆኑ ስኬጁል ያልሆኑ አይነት ሰዎች ይሆናሉ ማለት ነው ብሎ ነው የሚያስቀምጠው ይሄ ቲዮሪ ማለት ነው። ሌላኛው ስቴጅ ምንድነው? ፋሊክ ስቴጅ ነው። ይሄ ፋሊክ ስቴጅ ከ3 አመት እስከ 6 አመት ያሉ ልጆችን ያጠቃልላል። ችልድረን ቢካም አዌር ኦፍ ጀንደር ዲፈረንስ በዚህ እድሜ ላይ ጀንደር ዲፈረንስን እየተማሩ ይመጣሉ ማለት ነው። ዘ አይደንቲፋይ ዊዝ ዘ ሴም ሴክስ ፓረንትስ ሴት ልጅ እናቷን፣ ወንድ ልጅ ደግሞ አባቱን ማየት ይጀምራል ማለት ነው። የእነሱን አይደንቲቲ ማየት ይጀምራል። ስለዚህ በዚህ እድሜ ፐርሰናሊቲና ጀንደር አይደንቲቲ ዴቨሎፕ ያደርጋል ማለት ነው። በፋሊክ ስቴጅ ከ3 አመት እስከ 6 አመት ልጆች ያሉ ልጆች ፐርሰናሊቲያቸውና ጀንደር አይደንቲቲ ዴቨሎፕ እያደረጉ ይመጣሉ ማለት ነው። ሌላኛው ስቴጅ የምናየው ላተንሲ ስቴጅ ይባላል። ይሄ ደግሞ ከ6 አመት እስከ 12 አመት ያሉ ልጆችን ያጠቃልላል። በዚህ እድሜ ያሉ ልጆች ሴክሹዋል ፊሊንጋቸው ቢካም ለስ አክቲቭ እየሆነ ነው የሚመጣው ማለት ነው። ችልድረን ፎከስ ኦን ስኩል ፍሬንድሺፕ ኤንድ ስኪል ማለት ነው። ስለዚህ በዚህ እድሜ ያሉ ልጆች ትምህርት ቤት ያለውን አክቲቪቲ ማድረግ፣ ፍሬንድሺፕ መፍጠር እና የተለያዩ ስኪሎችን ዴቨሎፕ ማድረግ ላይ ነው ሞር ትኩረታቸው የሚሆነው ማለት ነው። ስለዚህ በዛ ምክንያት ሶሻል እና ኢንተሌክቹዋል ዴቨሎፕመንታቸው ኢንክሪዝ እያደረገ ይመጣል ብሎ ነው ፍሬድ የሚያስቀምጠው ማለት ነው። ሌላኛው ስቴጅ ጄኒታል ስቴጅ ይባላል። ከ12 አመት እስከ አደልትሁድ ያለው ማለት ነው። ሴክሹዋል ማቹሪቲ ቢጋን ያደርጋል ማለት ነው። ሴክሹዋል ማቹሪቲያቸው የሚጀምርበት እድሜ ነው። ኢንዲቪጁዋል ዲቨሎፕ ሄልዚ ሪሌሽንሺፕ ኤንድ ፕሪፔር ፎር አደልት ሪስፖንሲቢሊቲ ነው። ስለዚህ ጤናማ የሆነ ግንኙነትን ይፈጥራሉ እንዲሁም ደግሞ ለኃላፊነት እየተዘጋጁ የሚመጡበት እድሜ ነው ይሄ እድሜ ማለት ነው። ስለዚህ ከዚህ ቲዮሪ አንጻር ኤዱኬሽናል ኢምፕሊኬሽን ፎር ፍሬድ ቲዮሪ ቲቸር ሹድ አንደርስታንድ ዘ ኤርሊ ቻይልድሁድ ኤክስፒሪየንስ ኢንፍሉዌንስ ለርኒንግ። ስለዚህ እንደ መምህር ሊሆን ይችላል፣ ኬር ጊቨር ወይም ደግሞ እንደ ፓረንት ኤርሊ ቻይልድሁድ ኤክስፒሪየንስ ለርኒንግን ኢንፍሉዌንስ እንደሚያደርግ አንደርስታንድ ማድረግ መቻል አለብን ማለት ነው። ክሬት ኤ ሴፍ ኤንድ ሰፖርቲቭ ክላስሩም። ስለዚህ ሴፍ የሆነና ሰፖርቲቭ የሆነ ክላስሩምን ክሬት ማድረግ መቻል አለብን። አቮይድ ሃራሽ ፐኒሽመንት ዱሪንግ ቶይሌት ትሬኒንግ ኤንድ ዲሲፕሊን። ህጻናትን ዲሲፕሊን በምናደርግበት ጊዜ እንዲሁም ደግሞ ሽንት ቤት መጠቀም በምናለማመድበት ጊዜ ሃራሽ የሆነ ፐኒሽመንቶችን መጠቀም የለብንም ወይም ደግሞ አቮይድ ማድረግ መቻል አለብን ማለት ነው። ኢንከሬጅ ሄልዚ ኢሞሽናል ዴቨሎፕመንት። ጤናማ የሆነ ኢሞሽናል ዴቨሎፕመንት እንዲኖራቸው ኢንከሬጅ ማድረግ መቻል አለብን። ሪስፔክት ችልድረን ዴቨሎፕመንታል ስቴጅ። ስለዚህ ህጻናት የሚያልፉበትን ዴቨሎፕመንታል ስቴጅ ሪስፔክት ማድረግ መቻል አለብን ማለት ነው። ሌላኛው ቲዮሪ ኤሪክ ኤሪክሰን ሳይኮሶሻል ቲዮሪ ነው። ኤሪክሰን ቢሊቭ ዴቨሎፕመንታል ኮንቲኒዩስ ትሩአውት ዘ ኢንታየር ላይፍ ስፓን ብሎ ነው የሚያስበው። ዴቨሎፕመንታል እስከ ህይወት ዘመናችን መጨረሻ ድረስ የሚቀጥል ነገር ነው። ዴቨሎፕ እያደረገ የሚመጣ ነገር ነው። ኢች ስቴጅ ፕሬዘንትስ ኤ ሳይኮሶሻል ክራይሲስ ዛት መስት ቢ ሪዞልቭድ ነው። ስለዚህ ኤሪክሰን ምን ብሎ ያስባል? እያንዳንዱ ስቴጅ ላይ ሳይኮ ሶሻል ክራይሲሶች አሉ። ስለዚህ እነዛ ክራይሲሶች በቃ ሪዞልቭ መደረግ ወይም ደግሞ መፈታት መቻል አለባቸው ብሎ ነው የሚያስቀምጠው ማለት ነው። እነዛ ስቴጆች ምንድናቸው? የመጀመሪያው ስቴጅ ትረስት ቨርሰስ ሚስትረስት ነው። ይሄ ህጻናት ከተወለዱ እስከ 1 አመት እድሜ ያሉ ልጆች የሚያጋጥማቸው ሳይኮሶሻል ክራይሲስ ነው ማለት ነው። ኢንፋንትስ ዲቨሎፕ ትረስት ዌን ኬር ጊቨርስ ሚት
ዜር ኒድ ብሎ ነው የሚያስቀምጠው ማለት ነው። ቅድም እንዳነሳ ነው በፍሬድም ቲዮሪ ህጻናት በዚህ እድሜ ላይ የሚፈልጉትን ቤዚክ ኒዶች ካልተሟላላቸው በስነ ስርዓት ጡት የማይጠቡ ከሆነ ምን ዲቨሎፕ እያደረጉ ይመጣሉ? ሚስትረስት ነው ዲቨሎፕ የሚያደርጉ ማለት ነው። ኬር ጊቨሮቻቸው ግን በስነ ስርዓት ቤዚክ ኒዶቻቸው ወይም የሚፈልጉትን ኒድ አቴንሽን የሚሰጧቸው የሚንከባከባቸው ከሆነ ደግሞ ትረስትን ዲቨሎፕ ያደርጋሉ ማለት ነው። ሰዎችን ማመን ይጀምራሉ ማለት ነው። ስለዚህ ይሄኛው ከተወለዱ እስከ 1 አመት ባሉ ልጆች ላይ የሚፈጠር ነው ማለት ነው። ሁለተኛው አውቶኖሚ ቨርሰስ ሼም ኤንድ ዳውት ነው። ይሄ ደግሞ ከ1 አመት እስከ 3 አመት ባሉ ልጆች ውስጥ ያሉ ልጆችን ያካትታል። ችልድረን ለርን ኢንዲፔንደንስ ነው። በዚህ ጊዜ ህጻናት ኢንዲፔንደንስን እየተማሩ ይመጣሉ ማለት ነው። አንዳንድ ነገሮችን በራሳቸው ማከናወን እየጀመሩ ይመጣሉ። ሰፖርቲቭ አደልት ኢንከሬጅ ሰልፍ ኮንፊደንስ ነው። አደልት ኢንከሬጅ የሚያደርጋቸው ከሆነ ሰልፍ ኮንፊደንስን እየተማሩ ይመጣሉ ማለት ነው። ስለዚህ በዚህ ጊዜ ልጆች ኢንዲፔንደንስን እየተማሩ ነው የሚመጣው። ለብቻቸው ቶይሌት ትሬን ያደርጋሉ። ራሳቸውን ችለው መመገብ የሚሞክሩበት ብዙ ነገር ኢንዲፔንደንት ለመሆን የሚሞክሩበት ጊዜ ነው። ስለዚህ በዚህ ጊዜ አደልት ሰፖርት የሚያደርጋቸው ከሆነ ኮንፊደንስን ነው ቢውልድ የሚያደርጉት ማለት ነው። አለበለዚያ ግን ሼም ኦር ዳውት ነው ዴቨሎፕ የሚያደርጉት ማለት ነው። ሌላኛው ስቴጅ ምንድነው? ኢኒሺዬቲቭ ቨርስ ጊልት ነው። ይሄ ደግሞ ከ3 አመት እስከ 6 አመት ባሉ ልጆች ላይ ነው። ችልድረን ኢንጆይ ኤክስፕሎሪንግ ኤንድ ቴኪንግ ኢኒሺዬቲቭ ነው። በዚህ እድሜ ያሉ ልጆች በጣም ኤክስፕሎር ማድረግ ኢኒሺዬቲቭ የሆኑ ነገሮችን በጣም ኢንጆይ የሚያደርጉበት እድሜ ነው ማለት ነው። ስለዚህ ኢንካሬጅመንት ቢውልድ ኮንፊደንስ ነው። ስለዚህ እነዚህ ነገሮች እንዲያደርጉ ኢንካሬጅ የምናደርግ ከሆነ ኮንፊደንስን ቢውልድ ያደርጋሉ። ካልሆነ ግን ጊልትነት ነው የሚሰማቸው ማለት ነው። ጊልትን ነው ዴቨሎፕ የሚያደርጉት ማለት ነው። ሌላኛው ስቴጅ ምንድነው? ኢንዱስትሪ ቨርሰስ ኢንፌሪዮሪቲ ነው። ይሄ ደግሞ ከ6 አመት እስከ 12 አመት ባሉ ልጆች ላይ ነው። ችልድረን ዲቨሎፕ ኮምፒተንሲ ስሩ ስኩል ኤንድ ወርክ ነው። ስለዚህ በዚህ እድሜ ያሉ ልጆች በብዛት ትምህርት ቤት ያለውን ነገር ከትምህርት ጋር በተገናኘ ትምህርት ቤት አብሮ የሚሰሩት ስራ ጋር በተገናኘ እነዛን ነገር ኮምፕሊት ማድረግ ከቻሉ አቺቭ ማድረግ ከቻሉ ሰክሰስ ኢንክሪዝ ሰልፍ ስቲማቸውን ይጨምራል ማለት ነው። በዛ ነገር ላይ ሰክሰስ ማድረግ ከቻሉ ሰልፍ ስቲማቸው እየጨመረ ነው የሚመጣው ማለት ነው። ሌላኛው ስቴጅ ምንድነው? አይደንቲቲ ቨርሰስ ሮል ኮንፊውዥን ነው። ይሄ ደግሞ ከ12 አመት እስከ 18 አመት ባሉ ልጆች ላይ የሚታይ ክራይሲስ ነው። አዶለሰንስስ ኤክስፕሎር ሁ ዜይ አር እኛ ማነን የሚለውን ነገር በዚህ እድሜ ላይ ነው ልጆች የሚጠይቁት ማለት ነው። ስለዚህ ሰክሰስፉል ሪዞሉሽን ዲቨሎፕ ኤ ስትሮንግ አይደንቲቲ ማለት ነው። ስለዚህ ይህንን ጥያቄ በስነ ስርዓት መፍታት ከቻሉ ለዚህ ጥያቄ መልስ ማግኘት ከቻሉ ስትሮንግ የሆነ አይደንቲቲ ይኖራቸዋል። ካልሆነ ግን ሮል ኮንፊውዥን ውስጥ ነው የሚገቡት ማለት ነው። ሌላኛው ኢንቲሜሲ ቨርሰስ አይዞሌሽን ነው። ይሄ ደግሞ ያንግ አደልትሁድ ላይ ያሉ ልጆችን ያጠቃልላል፣ ሰዎችን ያጠቃልላል። አደልትስ ቢውልድ ክሎዝ ሪሌሽንሺፕ ነው። በዚህ እድሜ ያሉ ሰዎች ሪሌሽንሺፕ የሚመሰርቱበት ነው ማለት ነው። ትዳርም ጓደኝነትም የሚጀመርበት እድሜ ክልል ነው ይሄኛው ያንግ አደልትሁድ። ስለዚህ በጣም ኢንቲሜሲ ላይ መሰረት ያደረገ ነገር ነው ማለት ነው። ካልሆነ ግን ኢንቲሜሲን በስነ ስርዓት ክሎዝ የሆነ ሪሌሽንሺፕ ከሰዎች ጋር መመስረት ካልቻሉ አይዞሌሽን ነው ዲቨሎፕ የሚያደርጉት ማለት ነው። ሌላኛው ጄኔሬቲቪቲ ቨርሰስ ስታግኔሽን ነው። ይሄኛው ደግሞ ሚድል አደልትሁድ ላይ ነው ማለት ነው። አደልት ኮንትሪቢዩት ቱ ሶሳይቲ ኤንድ ጋይድ ያንገር ጄኔሬሽን ነው። ስለዚህ በዚህ እድሜ ክልል ያሉ አደልቶች ደግሞ ምንድነው የሚያደርጉት? ለሶሳይቲ የሆነ ነገር ኮንትሪቢዩት ያደርጋሉ ማለት ነው። የስራ ጊዜ ስለሆነ እንዲሁም ደግሞ ያንግ አደልትሁድ የሆኑትን ደግሞ ጋይድ የሚያደርጉበት ጊዜ ነው ማለት ነው። በዚህ ጊዜ ማለት ነው። ስለዚህ ጄኔሬቲቭ የሆነ እድሜ ክልል ነው ተብሎ ይታሰባል ማለት ነው። ሌላኛው ኢንቴግሪቲ ቨርሰስ
ዲስፓየር ነው። ይሄኛ ደግሞ ኦልድ ኤጅ ወይም ደግሞ በቃ በህይወታችን መጨረሻ ጊዜ ማለት ነው። ኦልድ አደልትስ ሪፍሌክት ኦን ላይፍ ዊዝ ሳቲስፋክሽን ኦር ሪግሬት ነው። ስለዚህ አንድ ኦልድ ኤጅ ላይ የደረሰ ሰው ላይፉን ወደ ኋላ ዞር ብሎ ሲያይ መልካም ነገሮችን እያንዳንዱን ነገር በስነ ስርዓት ህይወቱን ኖሮ ካሳለፈ ሳቲስፋክሽን ይሰማዋል ማለት ነው። ባደረገው ነገር ይረካል። ካልሆነ ግን በጸጸት ያደረጋቸውን ነገሮች ይሄን ነገር አላደረኩም፣ በዚህ ነገር አልተጠቀምኩም የሚል የጸጸት ስሜት ነው የሚሰማው ማለት ነው። ስለዚህ እነዚህ በሙሉ ኤሪክሰን የሚያስቀምጣቸው ሳይኮ ሶሻል ክራይሲሶች ናቸው ማለት ነው። በየስቴጃቸው የሚገጥሙ ሳይኮ ሶሻል ክራይሲሶች ናቸው። ስለዚህ ኤዱኬሽናል ኢምፕሊኬሽን ፎር ኤሪክሰን ቲዮሪ ምንድነው? እንደ መምህር ሊሆን ይችላል፣ እንደ ወላጅ ወይም ደግሞ እንደ ተንከባካቢ ቢውልድ ችልድረን ኮንፊደንስ ሩ ኢንከሬጅመንት ነው። ልጆችን ኮንፊደንስ እንዲኖራቸው ኢንከሬጅ ማድረግ መቻል አለብን። ፕራይዝ ኢፈርት ራዛንዛር ኦንሊ ሰክሰስ የመጨረሻ ውጤት ወይም ሪዛልቱን አይተን ከማበረታታት ይልቅ ሂደቱ ላይ ህጻናቶችን ወይም ደግሞ ልጆችን ማበረታታት መቻል አለብን ማለት ነው። የመጨረሻውን ውጤት ሳይሆን ያንን ውጤት ለማምጣት የሚያደርጉትን ሂደት ነው አፕሪሺየት ማድረግ መቻል ያለብን ማለት ነው። ፕሮቫይድ ኦፖርቹኒቲ ፎር ሊደርሺፕ ኤንድ ሪስፖንሲቢሊቲ ነው። ስለዚህ የተለያዩ ተግባራቶችን እንዲያከናውኑ፣ ኃላፊነት እንዲወስዱ፣ ሊድ እንዲያደርጉ ኦፖርቹኒቲዎችን ፕሮቫይድ ማድረግ መቻል አለብን። ክሬት ኤ ሰፖርቲቭ ክላስሩም ኢንቫይሮንመንት፣ ሪስፔክት ኢንዲቪዥዋል ዲፈረንስ ኢንዲቪዥዋል ዲፈረንሶችን ሪስፔክት ማድረግ መቻል አለብን ማለት ነው። ሌላኛው ቲዮሪ የምናየው ቲዮሪ ፒያጄት ኮግኒቲቭ ዴቨሎፕመንታል ቲዮሪ ነው። ጄን ፒያጄት ቢሊቭ ችልድረን አክቲቭሊ ኮንስትራክት ኖሌጅ ስሩ ኢንተራክሽን ዊዝ ዜር ኢንቫይሮንመንት ብሎ ነው የሚያስበው ማለት ነው። ፒያጄት ህጻናቶች ኖሌጅ ኮንስትራክቲቭ የሚያደርጉት በማህበረሰብ ነው ከኢንቫይሮንመንታቸው ጋር ባላቸው ኢንተራክሽን ነው ማለት ነው። ኪ ኮንሰፕት ኢን ፒያጄት ቲዮሪ ኪ ኮንሰፕቶች ምንድናቸው? የመጀመሪያው ኮግኒቲቭ ስትራክቸር ወይም ደግሞ ስኬማ የምንለው ነገር ነው ማለት ነው። የኮግኒቲቭ ስትራክቸር ኦልሶ ኮልድ ስኬማ ኢዝ ኤ ሜንታል ፍሬምወርክ ኦር ፓተርን ኦፍ ቲንኪንግ ዛት ሄልፕ ችልድረን ኦርጋናይዝ ኤንድ አንደርስታንድ ኢንፎርሜሽን ማለት ነው። ስኬማ ወይም ኮግኒቲቭ ስትራክቸር የምንለው ሜንታል ፍሬምወርክ ወይም ፓተርን ነው። የምናስባቸውን ሀሳቦች ኦርጋናይዝ ወይም አንደርስታንድ እንድናደርግ የሚያደርግ ማለት ነው። ስኬማ ዲቨሎፕ ስሩ ኤክስፒሪየንስ ነው። ስኬማ ዲቨሎፕ እያደረገ የሚመጣው በሚኖረን ኤክስፒሪየንስ ነው ማለት ነው። ዘይ ሄልፕ ችልድረን ኢንተርፕሬት ዘ ወርልድ አራውንድ ዘም ነው። በአካባቢያቸው ያለውን ኢንቫይሮንመንት ኢንተርፕሬት ማድረግ እንዲችሉ ያደርጋቸዋል ስኬማ ማለት ነው። ኤ ቻይልድ ግሮ ዜር ስኬማ ቢካም ሞር ኮምፕሌክስ። ስለዚህ ህጻናት ባደጉ ቁጥር ስኬማቸው በጣም ኮምፕሌክስ እየሆነ ይመጣል ማለት ነው። ፎር ኤግዛምፕል ኤ ቻይልድ ለርን ዛት ኤ ዶግ ኢዝ ኤ ፌሪ አኒማል ዊዝ 4 ሌግ ብለው ሲያስቡ ዚስ ቢካም ኤ ቻይልድ ስኬማ ፎር ዶግ ማለት ነው። ውሻ ማለት ፈሪ የሆነ አኒማል ነው፣ 4 እግር አለው ብለው ስኬማቸው ላይ ስለ አኒማል በዚህ መንገድ ያስቀምጣሉ ማለት ነው። ይሄን ኖሌጅ በዚህ መንገድ ኦርጋናይዝ አድርገው ያስቀምጣሉ ማለት ነው። በዚህ ውስጥ የምናየው ሌላኛው ኮንሰፕት ምንድነው? አዳፕሽን ነው። አዳፕሽን ኢዝ ኤ ፕሮሰስ ባይ ዊች ችልድረን አጀስት ዜር ቲንኪንግ ቱ ፊት ኒው ኤክስፒሪየንስ ነው። ስለዚህ የሚያስቡትን ቲንኪንግ በአዲስ ባገኙት ኤክስፒሪየንስ ፊት እንዲሆን አድርገው አጀስት ሲያደርጉ አዳፕሽን ብለን እንጠራዋለን ማለት ነው። አኮርዲንግ ቱ ፒያጄት አዳፕሽን ኦከርስ ትሩ ቱ ኮምፕሊመንተሪ ፕሮሰሶች ምክንያት አዳፕሽን ይፈጠራል ብሎ ፒያጄት ያስቀምጣል። የመጀመሪያው አሲሙሌሽን ነው። አሲሙሌሽን ኢዝ ዘ ፕሮሰስ ኦፍ አዲንግ ኒው ኢንፎርሜሽን ኢንቱ ኤግዚስቲንግ ስኬማ ዊዛውት ቼንጅ ዘ ስኬማ ነው። አሲሙሌሽን የምንለው አንድ አዲስ የሆነ ኢንፎርሜሽን ወደ እነሱ ሲመጣ ድሮ በሚያውቁት
ኢንፎርሜሽን ወይም ስኬማ ላይ ሲያስቀምጡ ማለት ነው። ለምሳሌ a child know that a dog likes look like ውሻ ምን እንደሚመስል ህጻናት ከዚህ በፊት ሊያውቁ ይችላሉ ማለት ነው። ውሻን አይተው ሊያውቁ ይችላሉ። ስለዚህ a child see a wolf for the first time ለመጀመሪያ ጊዜ ቀበሮውን ሲያዩ ምን ይላሉ? ውሻ ብለው ይጠራሉ። ለምን? 4 እግር አለው ውሻ የሚመስል ቅርጽ ስላለው ያንን ሲያዩ ውሻን ስለሆነ ከዚህ በፊት ኤክስፒሪየንስ አድርገው የሚያውቁት ያንን እንስሳ ሲያዩት ውሻ ብለው ስም ይጠራሉ ማለት ነው። ስለዚህ ይሄኛው አሲሙሌሽን ነው። ይሄን አዲሱን የመጣው እውቀታቸውን በምን ላይ ነው ያስቀመጡት? ድሮ የነበረው እውቀታቸው ላይ እዛ ላይ ነው ያስቀመጡት ማለት ነው። the child is using the existing dog schema to understand the new animal ማለት ነው። ስለዚህ አዲሱን እንስሳ ለመረዳት ድሮ የነበራቸውን ስለ ውሻ የነበራቸውን ስኬማ ላይ ነው እዛ ላይ ያስቀመጡት ማለት ነው። ስለዚህ ኪ ፖይንቱን ስናይ ኒው ኤክስፒሪየንስ ፊት ኢንቱ what the child already ነው። ስለዚህ ኒው ኤክስፒሪየንስ ያጋጠማቸው ፊት የሚያደርጉ ከማን ጋር ነው? ኦሬዲ ከዚህ በፊት ከሚያውቁት ሀሳብ ጋር ነው ማለት ነው። ሌላኛው ምንድነው? አኮሞዴሽን ነው። አኮሞዴሽን is the process of changing or creating a new schema when new information does not fit the existing one ማለት ነው። አሁን ያዩት ኢንፎርሜሽን ከድሮ ከነካዩት ጋር ፊት አላደርግ ሲላቸው ያንን ፕሮሰስ ይቀይሩታል ወይም ደግሞ አዲስ ስኬማ ክሬት ያደርጋሉ ማለት ነው። ፎር ኤግዛምፕል the child learn that a wolf is different from a dog ማለት ነው። ስለዚህ ቀበሮ ከውሻው እንደሚለይ ቀስ በቀስ አይደንቲፋይ ያደረጉ ይመጣሉ ማለት ነው። ስለዚህ the child create a new schema for wolf ማለት ነው። ስለዚህ wolf ይሄ ነው ብለው ከዶግ ለይተው የሚያስቀምጡትን ስለ ለራሱ ለብቻው ለወልፍ ስኬማ ይፈጥራሉ ማለት ነው። ስለዚህ ኪ ፖይንቱ እዚህ ጋር ስናይ a child change their thinking to match new information ማለት ነው። ስለዚህ የነሱ ሀሳባቸው ከአዲስ ኢንፎርሜሽኑ ጋር ማች የሚያደርግ አዲስ ስኬማ ይፈጥራሉ ማለት ነው። ለምሳሌ ሌላ ምሳሌ ብናይ ለምሳሌ ህጻናት ወፍን አይተው የሚያውቁ ከሆነ አውሮፕላን አየር ላይ ሲበር ቢያዩ ያንን አውሮፕላን ወፍ ብለው ነው የሚጠሩት። ለምን? ወፍ ክንፍ አላት፣ ትበራለች። ስለዚህ አውሮፕላኑም እየበረረ ነው። በጊዜ ሂደት ግን ወፍ ስትበር ክንፏ ይርገበገባል፣ አውሮፕላን ግን አይርገበገብም። ስለዚህ በዚህ መንገድ ሲለዩ ወፍን ወፍ አውሮፕላንን ደግሞ አውሮፕላን ብለው መለየት ይችላሉ። ለእያንዳንዳቸውም የተለያየ ስኬማ ያስቀምጣሉ ማለት ነው። ሌላኛው ኮንሰፕት ኦርጋናይዜሽን ነው። ኦርጋናይዜሽን is the process of arranging and connecting different schema into more complex system of knowledge ነው። ስለዚህ የተለያዩ ስኬማዎችን አንድ ላይ ማምጣት ሲቻል ማለት ነው ኦርጋናይዝ እናደርጋ ኦርጋናይዜሽን ብለን እንጠራዋለን። children combine related idea የሚገናኙ አይዲያዎችን አንድ ላይ ኮምባይን ማድረግ ይችላሉ ማለት ነው። ቲንኪንግ become more logically and organized over time። ስለዚህ ቲንኪንግ በጊዜ ሂደት ሞር ሎጂካል እየሆነና ኦርጋናይዝድ እየሆነ ይመጣል ማለት ነው። ፎር ኤግዛምፕል a child connect knowledge about dog, cat, cow, horse into a board concept animal ማለት ነው። ስለዚህ ስለ ዶግ ያላቸውን ስኬማ ስለ ካት እያንዳንዱን ሰብስበው አንድ ላይ ኦርጋናይዝ አድርገው እነዚህ ነገሮች ምን ተብሎ ይጠራሉ ብለው ያስባሉ? አኒማል ተብሎ እንደሚጠራ ያስባሉ ማለት ነው። ስለዚህ ይሄ ምን አደረጉት? ኦርጋናይዝ አደረጉት ያላቸውን እውቀት ማለት ነው። ስለዚህ ስቴጅ ኦፍ ኮግኒቲቭ ዴቨሎፕመንትን ስናይ የመጀመሪያው ስቴጅ ሴንሰሪ ሞተር ስቴጅ ይባላል። ከበርዝ አፕ ቱ እስከ 2 year ያሉ ልጆችን ያጠቃልላል። ለርኒንግ ኦከርስ ትሩ ሴንስ ኤንድ ዴቨሎፕመንት ነው። ስለዚህ በዚህ እድሜ ክልል ያሉ ህጻናት ለርኒንግ ኦከር የሚያደርገው ወይም ማማር የሚችሉት በሴንስ ኦርጋናቸው እንዲሁም ደግሞ በሙቭመንት ነው ማለት ነው። ስለዚህ ችልድረን ዴቨሎፕ ኦብጀክት ፐርሚናንስን ዴቨሎፕ ያደርጋሉ ማለት ነው። ሌላኛው ስቴጅ ፕሪኦፕሬሽናል ስቴጅ ነው። ከ2 አመት እስከ 7 አመት ያሉ ልጆችን ያጠቃልላል። በዚህ እድሜ ክልል ያሉ ልጆች ላንጉዌጅ ዴቨሎፕመንታቸው በጣም ራፒድ ነው። ቲንኪንግ ኢዝ ሎጂካል
ኢኮሴንትሪክ ነው ቲንኪንጋቸው ኢጎሴንትሪክ ነው የሚሆነው በዚህ እድሜ። ሌላኛው ደግሞ ችልድረን ዩዝ ኢማጂኔቲቭ ኤንድ ሲምቦሊክ ፕሌይ ነው የሚጫወቱት በዚህ እድሜ ያሉ ልጆች ሞር ኢማጂኔቲቭ ኤንድ ሲምቦሊክ ፕሌይ ነው የሚጫወቱት። ስለዚህ ፊቸር ኦፍ ፕሪኦፕሬሽናል ቶትን ስናይ አንደኛው ሪያሊዝም ነው። ቢሊቪንግ ቶት ኤንድ ድሪምስ አር ሪል ማለት ነው። ስለዚህ ሁሉም ሀሳቦች ወይ ህልሞች እውነት ናቸው ብሎ ነው በዚህ እድሜ ያሉ ልጆች የሚያስቡት ማለት ነው። ከ2 አመት እስከ 7 አመት ፊክሽኖችን የተለያዩ ሙቪ ላይ አሁን ለምሳሌ ስፓይደርማን ወይም ሌሎችን ነገሮችን ቢያዩ እውነት አለም ላይ ኤግዚስት ያደረገ ሪል የሆነ ተጨባጭ ነገር ነው ብሎ ነው የሚያስቡት ማለት ነው። ሌላኛው አኒማሊዝም ነው። ጊቪንግ ላይፍ ቱ ነን ሊቪንግ ኦብጀክት ነው። ህይወት ለሌላቸው ነገሮች በሙሉ ህይወት አላቸው ብሎ ነው በዚህ እድሜ ያሉ ልጆች የሚያስቡት ማለት ነው። ሌላኛው ደግሞ አርቲፊሻሊዝም ነው። ቢሊቪንግ ፒፕል ሜድ ናቹራል ኦብጀክትስ ናቹራል ኦብጀክቶችን ሰዎች ናቸው የፈጠረው ብለውም ደግሞ ያስባሉ ማለት ነው። ኮግኒቲቭ ሊሚቴሽን ፎር ፕሪኦፕሬሽናል ቶት በዚህ እድሜ ያሉ ልጆች ኮግኒቲቭ ሊሚቴሽን አለባቸው። የመጀመሪያው ኢጎሴንትሪዝም ነው ቅድም እንዳነሳ ነው። ዲፊካልቲ አንደርስታንድ አዘር ፐርስፔክቲቭ ነው። የሰዎችን ፐርስፔክቲቭ አንደርስታንድ ማድረግ አይችሉም። ለምሳሌ እነሱ ፊታቸውን በጨርቅ ስለሸፈኑ ሌላ ሰው አያይንም ብለው ነው የሚያስቡት። ለምን እነሱ እያዩ ስላልሆነ ከሌላ ሰውም እንደተደበቁ ነው የሚያስቡት እንጂ ከዛኛው ሰው ሊያያቸው እንደሚችል የዛኛውን ፐርስፔክቲቭ አያውቁም ማለት ነው። ሌላኛው ሪቨርሲቢሊቲ ነው። ኢናቢሊቲ ቱ ሜንታሊ ሪቨርስ አክሽን ማለት ነው። አክሽኖችን ሪቨርስ አድርገው ማየት አይችሉም። ለምሳሌ 1 ሲደመር 2 3 ነው። 2 ሲደመር 1 ብንላቸው መልሰው 3 ለማለት ይቸገራሉ ማለት ነው። ኮንዘርቬሽን ነው ሌላኛው ሊሚቴሽናቸው። ኢናቢሊቲ ቱ አንደርስታንድ ዛንት ኳሊቲ ስቴይ ዘ ሴም ማለት ነው። ኳንቲቲ ስቴይ ዘ ሴም። ለምሳሌ የሆነ ኳንቲቲ በአሬንጅመንቱ ብቻ አቀማመጡ በተለየ አንድ አይነት ሆኖ ግን አቀማመጣቸው ስለተለየ ብቻ አንዱን ረጅም አንዱን አጭር ሊሉ ይችላሉ ማለት ነው። ያንን ነገር አንደርስታንድ ማድረግ አይችሉም። ሌላኛው ስቴጅ ምንድነው? ኮንክረንት ኦፕሬሽናል ስቴጅ ነው። ይሄኛው ከ7 አመት እስከ 11 አመት ያሉ ልጆች የሚያጠቃልል ነው። በዚህ እድሜ ክልል ያሉ ልጆች ሎጂካል ቲንኪንጋቸው ዴቨሎፕ እያደረገ ይመጣል። ችልድረን አንደርስታንድ ኮንዘርቬሽን ኤንድ ክላሲፊኬሽንን አንደርስታንድ እያደረጉ ይመጣሉ። ፕሮብሌም ሶልቪንግ ኢምፕሩቭ ያደርጋል ማለት ነው። ችግር የመፍታት አቅማቸውም እየጨመረ ይመጣል። ሌላኛው ስቴጅ ፎርማል ኦፕሬሽናል ስቴጅ ነው። ይሄ ደግሞ ከ11 አመት ከዛ በላይ ያሉ ልጆች ላይ ነው። አብስትራክት ቲንኪንግ ዴቨሎፕ በዚህ እድሜ አብስትራክት የሆኑ ቲንኪንጎችን ዴቨሎፕ ማድረግ ይችላሉ። አዶለሰንት ሶልቭ ሃይፖቴቲካል ፕሮብሌሞችን ሶልቭ ማድረግ ይችላሉ። ሳይንቲፊክ ሪዝኒንግ ኢንክሪዝ ማለት ነው። ስለዚህ ሳይንቲፊክ የሆኑ ሪዝኒንጎችም ኢንክሪዝ እያደረጉ ይመጣሉ በዚህ እድሜ ክልል ያሉ ልጆች ማለት ነው። ስለዚህ ኤዱኬሽናል ኢምፕሊኬሽን ፎር ፒያጄት ቲዮሪ ስናይ እንደ መምህር እንደ ወላጅ ወይም ደግሞ እንደ ኬርጊቨር ዩዚንግ ሃንድ ኦን ለርኒንግ አክቲቪቲ ማለት ነው። ስለዚህ በእጅ የሚሰሩ በስሜት ህዋሳቸውን ተጠቅመው የሚሰሯቸውን አክቲቪቲዎችን እንዲጠቀሙ ማበረታታት መቻል አለብን። ማች ቲቺንግ ሜተድ ቱ ችልድረን ዴቨሎፕመንታል ሌቭል ከነሱ ዴቨሎፕመንታል ሌቭል ጋር ማች የሚያደርግ ቲቺንግ ሜተድ ነው መጠቀም መቻል ያለብን። ኢንከሬጅ ዲስከቨሪ ለርኒንግ ዩዝ ኮንክረንት ማቴሪያል ቢፎር አብስትራክት ኮንሰፕቶችን የተወሳሰቡ ሀሳቦችን ከማስረዳታችን በፊት የሚጨበጥ የሚዳሰስ ማቴሪያሎችን ለህፃናት ማቅረብ መቻል አለብን። ያንን ሀሳብ አንደርስታንድ እንዲያደርጉ ፕሮሞት ፕሮብሌም ሶልቪንግ ኤንድ ክሪቲካል ቲንኪንግ ፕሮሞት ማድረግ መቻል አለብን ማለት ነው። ሌላኛው ቲዮሪ የምናየው ቲዮሪ ኦፍ ሞራል ዴቨሎፕመንት ነው። ዋት ኢዝ ሞራል ዴቨሎፕመንት? Moral development is a process through which individuals learn to distinguish right from wrong and develop value, ethical principle, fairness, honesty, responsibility and respect for others ማለት ነው። ሞራል ዴቨሎፕመንት የምንለው ሮንግን ከራይት መለየት መቻል፣ ሩሎችን ዴቨሎፕ ማድረግ፣ ኤቲካል ፕሪንሲፕሎችን አንደርስታንድ ማድረግ፣
ፌርነስ፣ ሆነስቲ፣ ሪስፖንሲቢሊቲ፣ ሌሎችን ሪስፔክት ማድረግ ይሄ ሁሉ ሞራል ዴቨሎፕመንት ውስጥ የምናካትተው ናቸው ማለት ነው። ፋክተር ኢንፍሉዌንስ ሞራል ዴቨሎፕመንት ሞራል ዴቨሎፕመንትን ኢንፍሉዌንስ የሚያደርጉ ተጽዕኖ የሚፈጥሩ ነገሮች ምንድን ናቸው? የመጀመሪያው ፋሚሊ ነው፣ ቤተሰብ፣ ስኩል አለ፣ ካልቸር፣ ሪሊጅን፣ ፒር ግሩፕስ፣ ሚዲያ፣ እነዚህ በሙሉ ሞራል ዴቨሎፕመንትን ኢንፍሉዌንስ የሚያደርጉ ወይም ጫና የሚፈጥሩ ነገሮች ናቸው ማለት ነው። ተጽዕኖ የሚያደርጉ ነገሮች ናቸው። ከሞራል ዴቨሎፕመንት የምናየው አንደኛው ቲዮሪ ምንድነው? ኮበርግ ቲዮሪ ኦፍ ሞራል ዴቨሎፕመንት ነው። ላውረንስ ኮበርግ ፕሮፖዝድ ዛት ሞራል ሪዝኒንግ ዲቨሎፕ ስሩ 3 ሌቭል ኤንድ 6 ስቴጅ ብሎ ነው የሚያስቀምጠው። በ3 ሌቭል እንዲሁም ደግሞ በ6 ስቴጆች ይከፋፍላቸዋል ኮበርግ ማለት ነው። የመጀመሪያው ሌቭል 1 ፕሪ ኮንቬንሽናል ሞራሊቲ ብሎ ያስቀምጣል። በዚህ ውስጥ 2 ስቴጆች አሉ። የመጀመሪያው ስቴጅ ኦቢደንስ ኤንድ ፐኒሽመንት ነው። ችልድረን ኦቤይ ሩልስ ቱ አቮይድ ፔኒሽመንት ነው። ስለዚህ በዚህ እድሜ ክልል ያሉ ልጆች ሩልን ኦቤይ የሚያደርጉት ፐኒሽመንትን ፍራቻ ነው ማለት ነው። ቅጣት እንዳይመጣባቸው ይህንንም አደርገው ቅጣት እንዳይመጣብኝ ነው ወይ ፐኒሽ እንዳላደርግ ነው እንዳልደረግ ነው ብለው ነው የሚያስቡት ማለት ነው። ከዚህ ቀጥሎ የሚመጣው ስቴጅ ማለት ነው ኢንዲቪጁዋሊዝም ቨርሰስ ኤክስቼንጅ ነው። ዲሲዥን አር ቤዝድ ኦን ፐርሰናል ሪዋርድ ነው። ስለዚህ በዚህ እድሜ ክልል ያሉ ልጆች ደግሞ ቀጥሎ የሚመጣው ስቴጅ ምንድነው? የሆነ ነገር ዲሳይድ የሚያደርገው ቤዝድ ኦን ፐርሰናል ሪዋርድ ነው ማለት ነው። ምን አገኛለሁ የሚለውን በማሰብ ነው ውሳኔ የሚሰጡት ማለት ነው። ሁለተኛው ሌቭል ምንድነው? ኮንቬንሽናል ሞራሊቲ ነው። በዚህ ውስጥም 2 ስቴጆች አሉ፣ ስቴጅ 3 ኤንድ ስቴጅ 4። ስቴጅ 3 ስናይ ጉድ ኢንተርፐርሰናል ሪሌሽንሺፕ ነው። ኢንዲቪጁዋል ሲክ አፕሩቫል ፍሮም አዘርስ ማለት ነው። ስለዚህ በዚህ እድሜ ክልል ያሉ ሰዎች ሞራል የሆኑ ፕሪንሲፕሎችን የሚጠቀሙት ለምንድነው? በሰዎች ዘንድ ያላቸውን ተቀባይነት ለማስጠበቅ ነው ማለት ነው። ሰዎች ምን ይሉኛል፣ ማህበረሰቡ፣ ጓደኞቼ ምን ይሉኛል የሚለውን ፍራቻ ነው ሞራል የሆኑ ፕሪንሲፕሎችን የሚከተሉት ማለት ነው። ስቴጅ 4 ስናይ ሎ ኤንድ ኦርደር ነው። ሩል ኤንድ ሮል ሹድ ቢ ኦቤይድ ቱ ሜንቴን ሶሻል ኦርደር ነው። ሶሻል ኦርደሩን ሜንቴን ለማድረግ ነው ሩሎችን ኦቤ የሚያደርጉት ማለት ነው በዚህ ስቴጅ ላይ። ሌላኛው ሌቭል የምናየው ሌቭል 3 ፖስት ኮንቬንሽናል ሞራሊቲ ነው። በዚህ ውስጥም 2 ስቴጆች አሉ፣ ስቴጅ 5 ኤንድ ስቴጅ 6። ስቴጅ 5 ስናል ሶሻል ኮንስትራክት ነው። ሎስ ሹድ ፕሮሞት ጃስቲስ ኤንድ ፕሮቴክት ሩልስ ነው። ህግ ማለት ጃስቲስን እንዲሁም ደግሞ ራይትን ፕሮሞት የሚያደርግ ነው፣ ወይም ደግሞ የሰው ልጆች መብት ፕሮቴክት የሚያደርግ ፍትህን የሚያሰፍን ነገር ነው ብሎ ነው በዚህ እድሜ ክልል ያሉ ሰዎች የሚያስቡት ማለት ነው። ሌላኛው ስቴጅ ምንድነው? ዩኒቨርሳል ኢቲካል ፕሪንሲፕል ነው። ስለዚህ ሞራል ዲሲሽን አር ቤዝድ ኦን ጃስቲስ ኢኳሊቲ ኤንድ ሂውማን ራይት ነው ማለት ነው። ስለዚህ በዚህ እድሜ ክልል እዚህ ስቴጅ ላይ ደግሞ ሰዎች ሲደርሱ ምንድነው ውሳኔዎችን ሞራል ዲሲሽኖችን የሚያደርጉት ከጃስቲስ ኢኳሊቲ ኤንድ ሂውማን ራይትን ቤዝድ አድርገው ነው ማለት ነው። ሶ ኤዱኬሽናል ኢምፕሊኬሽን ፎር ኮበርግ ቲዮሪ መሰረት እንደ መምህር እንደ ኬር ጊቨር ወይም ደግሞ እንደ ፓረንት ዲስከስ ሞራል ዳይለማንስ ኢን ክላስሩም ነው። የተለያዩ ሞራል ዳይለማዎችን ህጻናት ዲስከስ እንዲያደርጉ እድል መስጠት መቻል አለብን። ኢንካሬጅ ፌርነስ ኤንድ ሪስፔክትን ፌርነስን እንዲሁም ሪስፔክትን ልጆች እንዲያሳዩ ኢንካሬጅ ማድረግ መቻል አለብን። ቲች ሆነስቲ ኤንድ ሪስፖንሲቢሊቲ ግልጸኝነትና ተጠያቂነትን ማስተማር መቻል አለብን። አለው ችልድረን ቱ ኤክስፕሌን ዘር ዲስከሽን ኤክስፕሌን እንዲያደርጉ ሀሳባቸውን በነጻነት እንዲገልጹ ማገዝ መቻል አለብን። ፕሮሞት ዶሜስቲክ ክላስሩም ፕራክቲሶችን ማድረግ መቻል አለብን ማለት ነው። ሌላኛው ቲዮሪ የምናየው
ዛሬ ምንድነው ሶሻል ለርኒንግ ቲዮሪ ነው ወይም ደግሞ የአልበርት ባንዱራ ቲዮሪ ማለት ነው። አልበርት ባንዱራ ቢሊቭ ዛት ችልድረን ለርን ባይ ኦብዘርቪንግ ኤንድ ኢሚቲንግ አዘር ብሎ ነው የሚያስቀምጠው። ህጻናት የሚማሩት በማየት ወይም ደግሞ ሌሎች የሚያደርጉትን ነገር ደግሞ በማድረግ ኢሚት በማድረግ ነው ብሎ ነው የሚያስቀምጠው። ለርኒንግ ኦከርስ ትሩ ሞዴሊንግ ኦብዘርቪንግ ኤንድ ሪንፎርስመንት ነው ብሎ ነው የሚያስቀምጠው ማለት ነው። ስለዚህ ኪ ኮንሰፕቶችን ስናይ በዚህ ቲዮሪ ላይ የመጀመሪያው ኦብዘርቬሽን ነው። ኢት ኢዝ ዘ ፕሮሰስ ኦፍ ዋቺንግ ዘ ቢሄቪየር ኦፍ አዘር ፒፕል ኮልድ ሞዴልስ ማለት ነው። ሞዴልስ የምንላቸውን ወይም ሌሎች ሰዎችን እንደ ሞዴል አድርጎ በማየት አንድን ቢሄቪየር እንማራለን ማለት ነው። ሰዎች የሚያደርጉትን ነገር በማየት አንደኛው ለርኒንግ ኦከር ያደርጋል ብሎ ያስቀምጣል። ሌላኛው ኢሚሽን ነው። ኢትስ ኮፒ ኦር ሪፒቲንግ ኤ ቢሄቪየር ዛት ሃዝ ቢን ኦብዘርቭድ። ስለዚህ ያየነውን የተመለከትነውን ነገር ደግሞ ኮፒ ማድረግ ያንኑ መልሶ ማድረግ ደግሞ በዛም ደግሞ እንዲሁም ቢሄቪየርን እንማራለን ማለት ነው። ያየነውን ነገር መልሰን ኢሚት በማድረግ ኮፒ እና ሪፒት በማድረግ አንድን ቢሄቪየር መማር እንችላለን። ሌላኛው ሪፎርስመንት ነው። ሪፎርስመንት ኢዝ ኤኒቲንግ ዛት ኢንክሪዝ ዘ ላይክሁድ ዛት ቢሄቪየር ዊል ቢ ሪፕለስድ። የሆነ መልካም ባህሪ ደጋግሞ እንዲመጣ ስንፈልግ የምንጠቀምበት ነገር ነው ማለት ነው። ያንን መልካም ባህሪ እንዲቀጥል የምናደርግበት ዘዴ ነው። ሪፎርስመንት ካን ቢ ፖዚቲቭ ኦር ኔጌቲቭ። ፖዚቲቭ ስንል አዲንግ ሰምቲንግ ፕሌስመንት ነው። የሆነ ነገር አድ እንዲደረግ ያ ባህሪ እንዲቀጥል ስንፈልግ ፖዚቲቭ ሪፎርስመንት እንጠቀማለን። ኔጌቲቭ ሪፎርስመንት የምንጠቀመው ደግሞ ሪሙቪንግ ሰምቲንግ አምፕሌስመንት እንዲሆን ወይም እንዲቀጥል የማንፈልገው ባህሪ ደግሞ ያ ነገር ሪሙቭ እንዲደረግ ኔጌቲቭ ሪፎርስመንት እንጠቀማለን ማለት ነው። ስለዚህ ፕራይስ ሊሆን ይችላል፣ ሪዋርድ፣ ኢንካሬጂንግ ኦፍተን ስትሬንግዝ ዲዛይረብል ቢሄቪየር ማለት ነው። ዲዛይረብል ቢሄቪየር ወይም ደግሞ የሚፈለገው መልካም የሆነ ባህሪ እንዲታይ ፕራይስ ማድረግ፣ ሪዋርድ ማድረግ፣ ኢንካሬጅ ማድረግ ያስፈልጋል ማለት ነው። ሌላኛው ሰልፍ ኢፊካሲ ነው። ኢት ኢዝ ኤ ፐርሰንስ ቢሊቭ ኢን ዜር አቢሊቲ ቱ ሰክሰስፉሊ ኮምፕሊት ኤ ታስክ ኦቨርካም ቻሌንጅ የሆነ ነገር ኦብዘርቭ ስናደርግ ይሄንን ነገር ይሄንን ታስክ ኮምፕሊት ማድረግ እንችላለን። በአስቸጋሪ ጊዜም ቢሆን ይሄንን ስራ መጨረስ እችላለሁ ብለን ምናምነው እምነት ማለት ነው። ራሴ ይሄንን ማድረግ እንችላለሁ፣ ይሄንን ማከናወን እችላለሁ ብለን የምናምነው ነገር ሰልፍ ኢፊካሲ ተብሎ ይጠራል ማለት ነው። ሶ ኤዱኬሽናል ኢምፕሊኬሽን ኦፍ ሶሻል ለርኒንግ ቲዮሪ ምንድነው? ቲቸር ሹድ ቢ ሞዴል ፖዚቲቭ ቢሄቪየር ማለት ነው። እንደ ወላጅ እንደ መምህር ወይም ደግሞ እንደ ኬር ጊቨር እኛ ለህፃናት ፖዚቲቭ የሆነ ቢሄቪየርን ሞዴል ሆነን ማሳየት መቻል አለብን። ዩዝ ሩል ሞዴል ቱ ዴሞንስትሬት ጉድ ሀቢትስ፣ ጉድ የሆኑ ሀቢቶችን እንደ ሮል ሞዴል ሆነን ማሳየት መቻል አለብን። ሪንፎርስ ፖዚቲቭ ቢሄቪየር ዊዝ ፕራይስ ኤንድ ሪዋርድ። ፖዚቲቭ ቢሄቪየርን ሲያሳዩ ሪዋርድ ማድረግ፣ ፕራይዝ ማድረግ ያስፈልጋል። ሬዲዩስ ኤክስፖዠር ቱ ቫዮለንስ ኤንድ ኔጌቲቭ ቢሄቪየር። ኢንካሬጅ ኮኦፕሬቲቭ ለርኒንግ ኤንድ ፒር ሞዴሊንግ ማለት ነው። አብረው እንዲሰሩ አቻዎቻቸውንም ደግሞ ሞዴል በማድረግ እንዲያዩ ማድረግ መቻል አለብን፣ እንደ መምህር፣ እንደ ወላጅ ወይም ደግሞ እንደ ህጻናት ተንከባካቢ ማለት ነው። ስለዚህ የዛሬው ዩኒት 2 ቲዮሪ ኦፍ ቻይልድ ዴቨሎፕመንት ይሄንን ይመስላል ማለት ነው። አመሰግናለሁ።